ሰላም እንዴት ናችሁ? ኢትስ ቢን አ ሎንግ ታይም ቪዲዮ ከሰራውኝ አይ ነው እና የዛሬን ቪዲዮ እንድሰራ ያስገደደኝ ሰሞኑን በተደጋጋሚ እያገኘሁት ያለው ሜሴጆች አሉ። በተለይ የዩኒቨርሲቲ ተማሪዎች ስፔሻሊ የመንግስት ተማሪዎች እየላኩልኝ ያለ ሜሴጆች አሉ። ኢንቦክስ ላይ በቲክቶክም እንዲሁም ደግሞ በኢንስታግራም በጣም ተደጋገመብኝ እና አይ ኒድ ቱ ሜክ ነው አንድ ቪዲዮ የሚለው ነገር አስቤበት ነው ይሄን ቪዲዮ ልሰራ የተገደድኩት። አብዛኞቹ ጥያቄዎች ምን ፊልድ ልምረጥ፣ ምን ትመክረኛለህ የሚሉ ጥያቄዎች በብዛት እየጠየቃችሁኝ ነው። ኤንድ ኦልሶ ማኔጅመንት ለመግባት እያሰባችሁ ያላችሁ እንዳላችሁ እየጻፋችሁልኝ ነው እና አይም ሪሊ ፕራውድ ቱ ሴ ዲስ። ኢንስፓይሬሽናችሁ ስለሆንኩኝ በጣም ደስ ብሎኛል። እግዚአብሔርን አመሰግነዋለሁኝ። አም ናት ዛት ማች ዩ ኖ ለዛ ያክል ሮል ሞዴል መሆን የምችል ያክል አይደለሁኝም፣ ግን ጀስት ለታናናሽ ወንድሞቼ ኢንስፓይሬሽን መሆን ከቻልኩኝ ኢትስ አ ቢግ ሰክሰስ ፎር ሚ እና በጣም እግዚአብሔርን አመሰግናለሁ። እናንተንም ስላከበራችሁኝ እግዚአብሔር ያክብረልኝ። ጀስት ቱ ጊቭ ዩ ኖ አ ኩዊክ አፕዴት፣ ግን ማኔጅመንት በጣም ቆንጆ ዲፓርትመንት ነው። በተለይ ሶሻል ፊልድ ላይ ማኔጅመንት መማር የምትፈልጉ ካላችሁ በሩ ከባድ ሊሆን ይችላል፣ በተለይ መጀመሪያ በሮች እስኪከፈቱላችሁ። ከዛ ውጭ ግን በቮለንተሪዝም በኢንተርንሺፕ በራችሁን አንዴ ከከፈታችሁ ዛት ውድ ቢ ኢዚ እና ፕሮፌሽናል ዋይዝ ራሳችሁን ፕሮፌሽናል ይሄ ኬሪየር ዴቨሎፕመንታችሁ ላይ ከሰራችሁ ኤንድ ኦልሶ በዲሲፕሊን እንዲሆናችሁ ፕሮቶኮላችሁን የምትጠብቁ ኤንድ ኦልሶ ዩ ኖ የምትናገሩትን የምትሰሩት ነገሩ ፕሮፌሽናል ማነር በሆነ መልኩ የምታደርጉ ከሆናችሁ ማኔጅመንት በጣም ቆንጆ ዲፓርትመንት ነው። ማርኬቲንግ ላይ መስራት ትችላላችሁ፣ ሂውማን ሪሶርስ ላይ መስራት ትችላላችሁ፣ ዩ ኖ አግሪመንት ኤንድ ኮንትራክት ድራፍት ላይ መስራት ትችላላችሁ። ዲፍረንት ሴክተር ማናጀር ያስፈልጋል። ቢኮዝ ችግር ባለበት ቦታ ሁሉ ማናጀር መገኘት አለበት። ችግር ስላለ ብቻ ሳይሆን ደግሞ ማናጀር ባለበት ቦታ ሁሉ ዲሲፕሊን አለ። ማናጀር ባለበት ቦታ ሁሉ መፍትሄዎች አሉ። ማናጀር ባለበት ቦታ በሙሉ ዩ ኖ ኢፌክቲቭ ኤንድ ኤፊሽንት የሆነ ሪሶርስ ዩቲላይዜሽን አለ። ስለዚህ እናንተ ፕሮፌሽናል ግሮዛችሁ ላይ ከሰራችሁ ተፈላጊነታችሁ ይጨምራል። ግን የትኛውንም ዲፓርትመንት ብትገቡ አንድ ሪማይንድ ላደርጋችሁ የምፈልገው ነገር አለ። ኖ ማተር ዌዘር ዩ ጆይን ቲቺንግ ስኩል ወይም ደግሞ ቢዝነስ ስኩል ጆይን አደረጋችሁ ኦር ሜዲካል ስኩል ጆይን አደረጋችሁ ኦር ኢንጂነሪንግ ስኩል ጆይን አደረጋችሁ መርሳት የሌለባችሁ ነገር አለ። ኢትስ ኦል አፕ ቱ ዩ ብዬ አስባለሁ። ላይክ ፎር ኢንስታንስ እኔ ለሜዲሲን ነበር ስዘጋጅ የነበረው፣ ሜዲሲን ለመግባት ነበር ሳጠን የነበረው ምናምን። ከዛ በኋላ ነው ማኔጅመንት የገባሁት። ዘ ሴም ቲንግ ደግሞ ከሶሻል የመጡ ልጆች ነበሩ ልክ እንደዛ። ግን ላይክ ፎከስ አድርጋችሁ የምትሰሩበት ላይ እና ደግሞ ሙሉ ለሙሉ ራሳችሁን ከሰጣችሁት አንድ ነገር ኢት ዊል ጊቭ ዩ ሪዋርድ። ወዲያው ላይ ከፍላችሁ ይችላል፣ ግን ቀስ እያለ ይከፍላችኋል። ስለዚህ አንደኛ ራሳችሁን መስጠት አለባችሁ። ሁለተኛ አንድ ማምነው አባባል አለ፣ ኢፍ ዩ ዱ ናት ሃቭ ዋት ዩ ላቭ ላቭ ዋት ዩ ሃቭ የሚል አባባል አለ። 12ኛ ክፍል እኔ ማኔጅመንት ስገባ የመጀመሪያ ጊዜ ይሄን ፕሪንሲፕል ነበር ስከተል የነበረው። ሶ የምትፈልጉትን እንኳን ባታገኙ ባላችሁ ነገር ዩ ካን ስቲል ቢካም ሰክሰስፉል። ፎር ኢንስታንስ እኔ ዶክተር መሆን የምፈልግ የነበረው አይ ዋንት ቱ ቢካም ሶሉሽን፣ አይ ዋንት ቱ ቢካም ዩ ኖ ኦንኮሎጂስት እና ደግሞ ለካንሰር የሆነ ትልቅ በሽታ ሐኪም መሆን ነበር የምፈልገው፣ ምክንያቱም ትልቁን ፕሮብለም መቅረፍ እፈልግ ስለነበረ። ሴም ታይም ማናጀርም ሆኜ ትልልቅ ድርጅቶች ላይ በትልልቅ ፖዚሽን ኢቨን ኮንቲኔንታል ኢቨንቶች ላይ ሳይቀር በትልልቅ ፖዚሽኖች መስራት ችያለሁ። ሶ አይ ካን ስቲል ቢካም ኤ ሶሉሽን ፎር ዘ ግሎባል ኮሚኒቲ። ኦኬ። ስለዚህ ኢት ደዝንት ማተር የፈለጋችሁት ገባችሁ ኦር ያልፈለጋችሁት ገባችሁ፣ በተሰማራችሁበት ቦታ ላይ as long as you are dedicated, as long as you are passionate about, as long as you know you give your full time energy, commitment, passionአችሁን ሁሉ ነገራችሁን እስከሰጣችሁት ድረስ it will pay you back and also እናንተ ማህበረሰባችሁን ማገልገል ትችላላችሁ። ስለዚህ በተለይ መንግስት ትምህርት ቤት የምትማሩ ከሆናችሁና መንግስት የሚመድባችሁ ከሆነ እናንተ ለማኔጅመንት አፕላይ አድርጋችሁ ማርኬቲንግ ብትገቡ ኦር ለሜዲሲን አፕላይ አድርጋችሁ ኢንጂነሪንግ ብትገቡ ምናምን ዶንት ወሪ ኦኬ። ከእግዚአብሔር ጋር ወይም ደግሞ ከአላህ ጋር መንገዱ ክፍት ይሆናል። እግዚአብሔር ያሳካዋል። እናንተ ከጣራችሁ እናንተ ከሰራችሁ መንገዱ ይከፈታል ብዬ አስባለሁ። ግን ከምንም በላይ ቢ ፓሽኔት አባውት ዋት ዩ ስተዲ። እሺ ቲቺንግ ከገባችሁ ቲቺንግ ለምንድን ነው የምማረው? ቲቺንግ ተምሬ ስመረቅ ምንድን ነው የምሆነው? what the world is expecting from me when I graduate with a teaching school የሚለውን ነገር አንዴ ካወቃችሁ ሶፎኒያስ ማኔጅመንት ስኩል ሲገባ ሲመረቅ ምን መሆን እንዳለበት ስለሚያውቅ ስመረቅ ያን ነገር ይዤ ለመውጣት ይችላልኝ ከእግዚአብሔር ጋር። እናንተም የሆነ ስኩል ስትገቡ ቢዝነስ ስኩል ኦር whatever it is የሆነ ስኩል ስትገቡ ስትወጡ ምን ሆናችሁ ነው መውጣት የምትፈልጉት? ምን ሆናችሁ ነው መውጣት ያለባችሁ የሚለውን ካወቃችሁ throughout the journey ደግሞ as long as you are disciplined and professional ከሆናችሁ ድረስ የተሳካ ይሆናል ብዬ አስባለሁ። ሌላኛው ነገር ደግሞ ከሁለተኛ ዓመት ጀምሮ ኦር ከሶስተኛ ዓመታችሁ ጀምሮ ሌት እንኳን ሆነ ቢባል ስራ ጀምሩ። ኢንተርንሺፕ፣ ቮለንቲሪዝም፣ አፓረንትሺፕ የተለያዩ ነገሮች ተንቀሳቀሱ፣ ስራ ጀምሩ። ቢ ፕራክቲካል
ለዛ ደግሞ የሙያ ወግ ኢኒሼቲቭ የሚባልም እኔ ራሴ ሊድ ማድረገው ኢኒሼቲቭ አለ ወጣቶች እሱንም ጆይን ማድረግ ትችላላችሁ በየዩኒቨርሲቲያችሁም ስለምንመጣ በእነሱ መቀላቀል ትችላላችሁ ሶሻል ሚዲያም ላይ you can search and also join የሙያ ወግ so we can give you an opportunity okay not only የሙያ ወግ የሌሎችንም ኦፖርቹኒቲዎች ተጠቀሙ ኤክስፕሎር አድርጉ okay so as long as you utilize the resource and also opportunities in your environment you can become a successful professional so that's the most needed thing not just becoming a doctor or just engineer or someone else መሆን አይደለም ወይም ደግሞ የሆነ higher profession ላይ መጣበቁ or like በዛ ፕሮፌሽን መጠራቱ ሳይሆን ባላችሁበት ሙያ ብቁ ባለሙያ መሆንና ሀገርንም ራሳችሁንም የምታኩሩ ቤተሰብንም የምትረዱ ተጽዕኖ ፈጣሪ መሆን የምትችሉ ባለሙያ መሆን ከቻላችሁ እሱ በጣም ትልቅ ሰክሰስ ነው ለሱ ደግሞ ለምን እገባበታለሁ ስወጣ ምን ሆኜ ነው የምወጣው የሚለው ማወቁ መንገዳችሁን ያጠራዋል ብዬ አስባለሁ መልካም የትምህርት ዘመን እመኝላችኋለሁ ካሁን በኋላ ተከታታይ ቪዲዮዎች ለመስራት ሞክራለሁኝ እግዚአብሔር ይርዳችሁ መልካም የትምህርት ዘመን